ከፀጉሮቻችሁ መካከል አንድ ነጭ ፀጉር የምታገኙ ከሆነና ነገር ግን እድሜያችሁ እንኳን ነጭ ፀጉር እንድታገኙ ይቅርና ገና በቅጡ ኑሮን ያልጀመራችሁ ከሆናችሁ አይዟችሁ፣ ብቻችሁን አይደላችሁ። ነጭ ፀጉር ወይም ሽበት የእርጅና አንዱ መገለጫ ቢሆንም ያለ ጊዜውና በብዙ ወጣቶች ላይ የሚከሰት ነገር ነው። ለሱም ብዙ ምክንያቶች ሲኖሩት በዚህ ቪዲዮ ምክንያቶቹንና እንዴት ልንከላከለው እንደምንችል ከወጣም ደግሞ እንዴት ማስወገድ እንደምንችል እናያለን። ሰላም፣ እንኳን ወደ ሀበሻ ቢዩቲ ቲፕስ ቻናል መጣችሁ። እንደዚህ አይነት የውበትና አስተማሪ ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ በጥልቀት ሽበት ምን እንደሆነ፣ ለምን እንደሚከሰት፣ የትኛው ሰዓት ትክክለኛው መከሰቻው ሰዓት እንደሆነ እና የትኛው ደግሞ ገራ ያለ ጊዜው እንደሆነ፣ ዋናው ነገር ደግሞ የትኞቹ የቤት ውስጥ መፍትሄዎች፣ ቫይታሚኖች፣ የውበት መንገዶች ሽበት ቀስ እንዲል በተጨማሪም እንዲጠፋ እንደሚረዱ እናያለን። በቪዲዮ መጨረሻ ሶስቱን ምርጥ የቤት ውስጥ መፍትሄዎች ስለምናገር ቪዲዮውን እስከ መጨረሻው ማየት ይኖርባችኋል። ላይክ በማድረግም ማበረታታችሁን እንዳትረሱ። በመጀመሪያ በፀጉራችን ውስጥ ሽበት እንዴት ነው የሚከሰተው? ፀጉራችን ከለሩን የሚያገኘው ሜላኒን ከሚባል ፒግመንት ሲሆን ይህም የሚሰራው ለየት ባሉ ሜላኖሳይትስ ከሚባሉ ሴልስ ነው። የሚገኙትም በሄር ፎሊክል ሲሆን ሜላኒንን እንደ ቀለም አስቡት፣ ፀጉራችን ከመውጣቱ በፊት እያንዳንዱን ስለሚቀባ። ታዲያ እድሜያችን ሲጨምር ወይም በሌላ ምክንያቶች እነዚህ የፀጉራችን ፒግመንት ይቀንሳሉ ወይም ይሞታሉ። አንድ ፀጉር ያለ ሜላኒን ሲያድግ ንጹህ ወይም ከለር የለሽ ይሆናል። ስለዚህ ለአይናችን ነጭ ወይም እንደ ሽበት ሆኖ ይታየናል፣ ምክንያቱም ብርሃን ስለሚያንጸባርቅበት ነው። በዚሁ አንድ ነገር ልንገራችሁ፣ ፀጉራችን እንዲሁ ከላይ ያለ ነጭ ወይም ሽበታም አይሆንም። በፀጉራችሁ ላይ ሽበት ቀያችሁ ከስር ጀምሮ ከለሩን ቀይሮ የወጣ ነው ማለት ነው። አሁን ወደ ትልቁ ጥያቄ እንምጣ። ለምን? የመጀመሪያው ምክንያት እና ብዙዎቻችን የምናውቀው የእድሜ መተለቅ ነው። የፀጉራችን ሜላኖሳይትስ በዚህ ምክንያት ይሞታሉ ወይም ይቀንሳሉ። ነገር ግን ያለ ጊዜው እንዲመታ የሚያረጉትን ወይም የሚያፈጥኑትን ነገሮች እንይ። በዘር ምክንያት የሚመታ ሽበት፣ ይህ ነገር ትልቅ ምክንያት ሲሆን ቤተሰቦቻችሁ ያለ እድሜያችሁ ወይም በጊዜ ሽበት ካወጡ እናንተም መውጣታችሁ የማይቀር ነገር ነው። በጭንቀት ምክንያት የሚመጣ ሽበት፣ በ2020 በተደረገው ሳይንሳዊ ጥናት የጭንቀት ሆርሞኖች ሜላኖሳይት ስቴም ሴልስን ከፀጉራችን ፎሊክል እንዲወጡ ስለሚያደርጉ ፀጉራችን ቀለም ማምረት ያቆማል። ይህም ሽበት ያለ ጊዜው እንዲመጣ ሌላኛው መንስኤ ነው። በቂ ኒውትሪየንት አለማግኘት፣ ሰውነታችን ውስጥ አነስተኛ B12፣ አይረን፣ ኮፐር፣ ዚንክ፣ ቫይታሚን ዲ ወይም ኢ ካለ ያለ ዕድሜ ለሚመጣ ሽበት ያጋልጠናል። ትክክለኛ ያልሆነ የኑሮ ዘይቤ፣ እነሱም ማጨሽና መጠጣት ዋነኞች ናቸው። እንዲሁም ለኃይለኛ ፀሐይ መጋለጥም ሌላኛው መንስኤ ነው። በጤና ችግር ምክንያት የሚመጣ ሽበት፣ የታይሮይድ ችግር፣ ቪቲሊጎ ወይም certain medications ፀጉራችን ያለ ጊዜው እንዲሸበት ሊያደርጉ ይችላሉ። ታዲያ ለእናንተ ፀጉር መሸበት ምክንያት ነው የምትሉት በኮመንት አስቀምጡልኝ። ትክክለኛውን የሽበት መምጫ ጊዜን እንመልከት። ይህንንም በዜግነት ብንከፋፍለው ለአንድ ነጭ ወይም ፈረንጅ በ30ዎች ውስጥ፣ ለአንድ ኤዥያን ደግሞ በ30 መጨረሻዎች ውስጥ፣ ለኛ ለአፍሪካን ወይም ጥቁሮች በ40ዎች ውስጥ ነው። ታዲያ አንድ ሰው ያለ ጊዜው ሽበት አወጣ ስንል ለነጮች ከ20 ዓመታቸው በፊት፣ ለኤዥያን ደግሞ ከ25 በፊት እና ለኛ ለአፍሪካን ወይም ጥቁሮች ከ30 በፊት ሲሆን ነው። ወጣቶች ታዲያ ሽበትን የሚያወጡበት ዋነኛው ምክንያት ከላይ እንደተጠቀስኩት በዘር፣ በቫይታሚን እጥረት በተለይም B12 እና አይረን፣ በጭንቀት፣ በማጨስ እና በጤና ምክንያት ነው። ታዲያ ብዙ ሰዎች በ20ዎቹ እንዲሁም ከዛ በታች ሆነው የመጣባቸውን ሽበት B12 በመጠቀምና ጭንቀትን በማስወገድ ሲያስተካክሉ ታይተናል። ስለዚህ በዚህ ወጣትነት ዕድሜ ሽበት ያወጣችሁ ሰዎች መፍትሄው ቀላል ነው። የጎደለውን ቫይታሚን ደማችሁን በማስመርመር መለየት ትችላላችሁ። ሁላችንም የምንጓጓለት ነገር እንዴት ማስቀረት ወይም ሽበታችን የሚወጣበትን ጊዜ እንዴት ማስረዘም እንችላለን? ሁላችሁም ማወቅ ያለባችሁ ነገር ሽበትን 100% ማጥፋት አንችልም። ነገር ግን ጊዜውን ማርዘምና ያለ ዕድሜ የመጣ ከሆነ ደግሞ መቀነስ እንችላለን። ታዲያ እነዚህ መንገዶች በሳይንስ የተረጋገጠ ሲሆኑ ከመጠቀማችሁ በፊት ግን ዶክተራችሁን ማማከር እንዳትረሱ። አንደኛ፣ ቫይታሚንስ እና ሳፕሊመንትስ መውሰድ። ይህ መንገድ በሳይንስ የተረጋገጠ መንገድ ሲሆን ያለ ጊዜ ለሚመታ የፀጉር ሽበት ዋነኛ መፍትሄ ነው። እንደ ቫይታሚን B12 + ባዮቲን፣ B7 ለሜላኒን መፈጠር ወሳኝ ነገር ሲሆን
ፎሊክ አሲድ ፕላስ ፓንቶቴኒክ አሲድ B5 ደግሞ በሳይንስ እንደተረጋገጠው የፀጉርን ቀለም መመለስ ይችላሉ። አይረን፣ ኮፐር እና ዚንክ እጥረት ደግሞ በቀጥታ ያለ ዕድሜ ከሚመጣ ሽበት ጋር ይገናኛሉ። ቫይታሚን ዲ እና ኢ አንቲኦክሲዳንት ሲሆኑ የፒግመንት ሴልስ የሚጠብቁልን ናቸው። ታዲያ የትኛውን መጠቀም እንዳለባችሁ ማወቅ ትችላላችሁ። ዋነኛው እና ትክክለኛው መንገድ ሐኪም ቤት በመሄድ የደም ምርመራ ማድረግ ሲሆን በመቀጠልም ለፀጉር የተመረጡ ማልቲቫይታሚን ወይም ቢ ኮምፕሌክስ መውሰድ ነው። እንዲሁም በእነዚህ ቫይታሚን የበለጸጉ ምግቦችንም መመገብ ዋነኛው ነገር ነው። ለምሳሌ እንቁላል፣ አረንጓዴ ምግቦች፣ ለውዝ፣ ሳልሞን እና ምስር ከእነዚህ ውስጥ ናቸው። በቅርቡ በተደረገ ጥናት አንቲኦክሲዳንት ሉቲዮሊን በብሮኮሊ፣ ካሮት፣ ሽንኩርት እና በርበሬ ውስጥ እንደሚገኝና በአይጦች ላይ በተደረገ ጥናት ሽበትን ሙሉ ለሙሉ እንዳስቆመ ተገልጿል። ታዲያ እነዚህን የምግብ አይነቶች መመገብ እጅግ ጠቀሜታ ያላቸው የምግብ አይነቶች ናቸው። ቤት ውስጥ የሚደረጉ መፍትሄዎች ቀላል፣ ርካሽ እና ተፈጥሯዊ መንገድ። እነዚህ ባህላዊና በሺዎች የሚወደዱ በቤት ውስጥ የሚዘጋጁ ውህዶች ከ2 እስከ 3 ወር በተከታታይ ከተጠቀምን ውጤት ለማየት የሚያስችሉ ናቸው። ከሪ ቅጠልና ኮኮናት ዘይት። ትኩስ ከሪ ቅጠል በኮኮናት ዘይት ውስጥ ለ5 ደቂቃ ቀቅለን በሳምንት ከ2 እስከ 3 ጊዜ ጭንቅላታችን ላይ መቀባት። ከሪ ቅጠል አንቲኦክሲዳንትስ እና በቫይታሚኖች የበለጸገ ስለሆነ ሽበትን ለማስወገድ ይጠቅማል። አምላ የህንድ ጉስቤሪ። አምላ ዱቄት በውሃ በመቀላቀል መቀባት ወይም ትኩስ አምላ ጁስ በየቀኑ መጠጣት በቫይታሚን ሲ የበለጸገና ኦክሲዴቲቭ ጉዳትን መከላከል ይችላል። ታዲያ ይህ ባህሪው ለሽበት ተመራጭ ያደርገዋል። የሽንኩርት ጁስ። አንድ ሽንኩርት ከፈጨም በኋላ ከቅርንፉድ ጋር ቀላቅለን ለ30 ደቂቃ በፀጉራችን ላይ ከመታጠባችን በፊት መጠቀም። ይህም ካታላሴ ኢንዛይም እንዲጨምር ይረዳናል። በጥቁር ሻይ መታጠብ። ጥቁር ሻይ ካፈላን በኋላ አቀዝቅዘን ፀጉራችንን ከታጠብን በኋላ መጠቀም። ይህም ፀጉራችን እንዲጠነክርና እንዲጠቁር ይረዳናል። ጥቁር ሰሊጥ በየቀኑ አንድ የሾርባ ማንኪያ መመገብ በኮፐርና ዚንክ የበለጸገ ስለሆነ ለሽበት እጅግ ጠቃሚ ያደርገዋል። የውበትና የአኗኗር ዘዴዎች። እነዚህ ልምዶች ትልቅ ለውጥ ያመጣሉ። ጭንቀትን መቆጣጠር፣ ማሰላሰል፣ ዮጋ፣ 10 ደቂቃ መራመድ ጭንቀትን ለመቀነስ የሚጠቅሙ ነገሮች ናቸው። ጭንቀትን መቀነስ የፀጉርን ቀለም ለመመለስ እንደሚረዳ ጥናቶች ያረጋግጣሉ። ሲጋራና አልኮል መቀነስ። ይህ ልምድ ብቻ ሽበትን በእጅጉ ይቀንሳል። የፀጉር እንክብካቤ። የፀጉር ቀለሞች፣ ፀጉር ላይ እሳት ማብዛት እናም የፀጉር ኬሚካሎችን ማስወገድ። ሰልፌት ነፃ ሻምፖ መጠቀም፣ በሳምንት 1 ጊዜ ዘይት በመቀባት ጭንቅላትን ማሳጅ በማድረግ የደም ዝውውር ማሻሻል እናም አመጋገባችንን ማስተካከል። ከላይ የተጠቀሱትን መንገዶች የምትጠቀሙ ከሆነ በእርግጠኝነት ለውጥን ማግኘት ትችላላችሁ። በኮመንት ላይ ሌላ ልሰራላችሁ የምትፈልጉትን ሐሳብ አስቀምጡልኝ። ሰብስክራይብ እና ላይክ እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ቀን።